ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ሰላማችሁ ይብዛ። እንግዲህ ለአንዴና ለመጨረሻ ጊዜ ነው በዚህ ጉዳይ ላይ የምናገረው። እነዚህ ሁለት ሰዎች በመጀመሪያ ሳይሆን ከመጀመሪያው ሳይሆን እንደዚሁ በምናየው ነገር ሶሻል ሚዲያ ላይ የምንነጋገራቸው ነገሮች አሉ። ዛሬም ስሜን ተነስቶ ዮኒ ማኛ እንዲህ ብሎኛል ትላለች፣ ተርጉማችሁ ንገሯት። ለዴዚ እኔም አውርቻታለሁ። ያለች ምንድን ነው? በቃ እንታረቅ፣ ከማዘርጋ አስታርቀኝ፣ ከማዘርጋ አስታርቀኝ። እንዲሁም ደግሞ አሌክስ ይምጣና እናቴን ይቅርታ ይጠይቃል፣ እናቴን ይቅርታ ይጠይቃል፣ ሰላም ይወርዳል ተባለ። በመጀመሪያ ደረጃ እናቴ ስለ ፖለቲካ እኔ አይመለከተኝም ነው ያለችው ዴዚ። ይሄኛው ልጅ ፖለቲከኛ ነው። ከ14 ዓመት ጀምሮ ህወሓት እንዳሳደገችው የህወሓት ደጋፊ እንደሆነ ህወሓት እንደሆነ ከ14 ዓመት ጀምሮ በቪዲዮ ወጣ ብዙ ነገሮች አሉ። ህወሓት ነው ልጁ። ህወሓት ኮትኮታ ያሳደገችው ልጅ ነው። ፖለቲካ አልፈልግም ትላለች። የእሷ እናት ስትናገር ፖለቲከኛ ትባላለች። እሱ ፖለቲካ ሲሰራ ምንም አትለውም። ልጅ ስለሆነች ዴዚ አንደርስታንድ ዳት ፓርት። ጸቡ የተጀመረው መቼ ነው? የዛሬ 5 ወር ኢትዮጵያ ባለችበት ጊዜ ይሄ ልጅ አልፈልግም እኔ ጋር ካላት በኋላ ኢትዮጵያ ሄደች ጊዜና እየፈመሰች ስትሄድ ሰዎች ምን ሲሉ ያይና ምን ያደርጋል? ይሄ ልጅ አድቫንቴጅ ፈለገ። አድቫንቴጅ ፈለገ ምን አደረገ? መደወል ጀመረ፣ መደዋወል ጀምሮ ከእናቷ ጠፍታ ነው አሜሪካን ሀገር የመጣችው። ከእናቷ ጠፍታ አሜሪካ መጣች። እንደ እናት ምንድን ነው የምታደርገው? እናቷ ትንሽ ችግር አለባት ብዬ አስባለሁ። የምትናገራን ንግግሮች ደጋፊዋ አይደለሁኝም። ግን እናቷ ጠፍታ ስመጣ እንደ አንድ እናት የምትደነግጠው ድንጋጤን አስቡት። እናንተ እናት ብትሆኑ ለ20 ዓመት ለብቻቸው ያሳደጋቸዋል ልጅ ከአሜሪካ ከኢትዮጵያ ጠፍታ አሜሪካን ሀገር ለብቻዋ መጣች። ከዛ እናትየው አሜሪካን ሀገር መጣች። ያለችበትን አድራሻ አታውቅም፣ ምኗን አታውቅም። ስለዚህ ዴዚ ሶሻል ሚዲያ ላለች፣ ከሶሻል ሚዲያ እናቷ ብሎክ ተደርጋለች፣ ስልኳ ብሎክ ተደርጓል። የት እንደምትኖር አታውቅም። እቺ እናት ምን ማድረግ ነበረባት? ሶሻል ሚዲያ ላይ ወጣ ልጄን ያስኮበለልብኝ ይሄ ልጅ ነው ብላ ተናገረች። አልዋሸችም። ይሄ ልጅ ነው ያለያያቸው እናትና ልጅን። ያ እንደዚህ ያደርጋቸው እናትና ልጅ። ለምን አልፈልግም ያለችውን ይቺ ምስኪኗ ለዚህ ልጅ ታሰማዋለች። ከትግራይ አትጋቢ ብላ እናትየው ቃል በቃል ተናግራለች። ይሄ ደግሞ መብት አላት፣ መብቷ ነው። ከትግራይ አትጋባ ይባባላሉ፣ ከአማራ አትጋባ ይባባላሉ፣ ከኦሮሞ አትጋባ። እንዴ ሽሯቸውን አትግዙ፣ በርበሬ አትግዙ፣ ከነሱ ጋር የተጋባችሁ ተፋቱ እያሉ ሲሰብኩ የነበሩት ትግራዮች ናቸው፣ የትግራይ ልጆች ናቸው። ስለዚህ እቺ እናት ያንን ስለምታውቅ አላደርግም አለች። ልጄ ትግራዊ አታገባም አለች፣ መብት አላት። ስለዚህ እቺ ልጅ አሁን የምታወራው አሌክስን አትናገሩብኝ፣ አሌክስን አትናገሩብኝ፣ ዲፌንድ አደርገዋለሁ፣ እናቴ ይቅርታ ካልጠየቅሽ ከኔ ጋር አቁመሻል፣ እናትነትሽ ይቆማል አለች። ልጅቷ ፍቅር ላይ ናት። ሕፃን ስለሆነች 20 ዓመት ናት። በእናት ብቻ ያደገ ብዙ ማመዛዘን ይቸግራል። አብዛኛው እውነቱን ነው የምናገረው። ምክንያቱም የአባት ፊገር ከሌለ ቤት ውስጥ እንደ አባት ሆኖ ዲሲፕሊን የሚያሳድግ የለም። ስለዚህ እቺ ልጅ የአባትነት ፍቅር አይታ ስላላደገች በእናቷ ብቻ ነው። እናቷን አደባባይ ላይ የምትሳደብ ናት፣ ውሸታም ናት። እሱን ይቅርታ ካልጠየቅሽ እናት አይደለሽም ምናምን እያልሽ ነው ያለችው ማለት ነው። እጅግ ነው ያዘንኩት። አስቡ፣ ልጆቻችሁ 20 ዓመት ሙሉ አሳድጋችሁ ለማንም ወጠጤ ተብሎ ይሰደባል። ሴቶች ይህን ታደርጋላችሁ። እጅግ የሚያሳፍር ነገር ነው። ይቺ ልጅ አባትና እናት አንድ ላይ ቢኖሩ ይሄ ልጅ ይዳፈራል ወይ ነው ጨዋታ። ይሄ ልጅ ይደፍራል ወይ? ታላቅ ወንድም ቢኖራት ይሄ ወጠጤ ይደፍራታል ወይ ነው? አይደፍርም። ግን አባት አለመኖር፣ ፊገር አለመኖር፣ ታላቅ ወንድም አለመኖር ምን አድርጓታል? እቺ ልጅ ጎርቷታል። ስለዚህ የሚመክራት ስለሌለ እናቷን ደግሞ በአሁን ሰዓት ፍቅር ላይ ስለሆነች ስለጠላች ስለተከላከለች በዚህ ጉዳይ ላይ እናቷን በየቦታው እያዋረደች ትመጣለች። አንድ ደግሞ ጓደኛ አለቻት፣ ፌመስ አላረጋትም፣ ስሟን አልጠራም፣ መረን የለቀቀች ውርጋጥ እሷ መታ ይቺን ልጅ ሆይ ሆይ ትላታለች። ማንም ሲናገር እየመጣች ዝም በሉ፣ የእሷን ፔን አታውቁም፣ የእሷን አቢዩዝ አታውቁም ምናምን። አቢዩዝ የተደረገ ነው እንዴ እንደሚያምርበት? አቢዩዝ የተደረገ ነው እንዴ ጽድት ያለ መኪና የሚነዳው? አቢዩዝ የተደረገ ነው እንዴ ፈታ ብሎ የሚኖረው? አይደለም። 20 ዓመት ሙሉ ኖረች አሜሪካን ሀገር። አቢዩዝ ቢደረጉ በ18 ዓመታቸው ላጥ ብለው ነው የሚጠፉት። ላጥ ብለው ነው የሚጠፉት። በ18 ዓመታቸው በ16 ዓመታቸው ከቤት ይወጣሉ። ምክንያቱም ስራ መስራት የሚጀምሩ ከ16 ዓመታቸው ጀምሮ ነው አሜሪካን ሀገር። ስለዚህ እጅግ በሚያሳዝን ሁኔታ በእናትና በልጅ ገብቶ ይሄ አረመኔ ተጫውቶባቸዋል። ግን
የሚያሳዝነን ሺ ገነ ለርን ኢን ሃርድ ዌይ ፍቅር ላይ ስላለች በጣም በከባድ መንገዱ ትማረዋለች። ይሄን ነው ምለው። ሰላማችሁ ይብዛልኝ። እንደ እናት ብታስቡ የፈለጋችሁን አፍቅሩ። እኔም አልልም። ወመኔ ዱርዬ ሌባ ሲመጣ አላስገባም አጠገቤ። ልጆች አጠገብ እናት የወለደችው አይደርስም። እኔ ያልፈቀድኩትን ማድረግ አይቻልም። እኔ ቤት አጋራንቲ ዳት እኔ ያልፈቀድኩትን አርጉ። ስርዓት ያለው ከሆነ ምን ያለው ከሆነ ኖ ፕሮብለም፣ ከሌለ ግን ላዳምጥ አልችልም ነው ምለው። ልጆቻችሁን ተከታተሉ። ለልጆቻችሁ ጓደኛ ሁኑ። ልጆቻችሁ እንዲያዳምጡ አድርጉ። በተለይ ሲንግል ማም አባት ካለ ጣጣ የለም፣ ምንም ችግር አይኖርም። አባትና እናት ያሳደጋቸው በብዛት ሰክሰስ አላቸው። ሲንግል ማም ሲንግል ዳድ ያሳደጋቸው በጣም የአንዱኛው ፍቅር ስለማያገኙ ያቺን ፍቅር የጎደለችውን ለመሙላት የሚያደርጓት ብዙ ጥረት ስላለ እሱ ላይ ፎከስ አድርጉላለሁ። ሰላማችሁ ይብዛ። መልካም ጊዜ